አድማስ በሀሳብ ቅብብሎሽ ከአድማስ እስከ አድማስ ስለ ጽሑፉ ይነሳል፣ የጋዜጠኝነት ዓለም ይዳሰሳል። ለምንና እንዴት እያልን እንጠይቃለን። አብረን ሆነን በየአድማሱ እንጓዛለን። በኢትዮጵያ፣ በአፍሪካ፣ በዓለም አቀፍ አድማስ መጽሐፍት ይገለጣሉ፣ ፍልስፍናዎች ይቃኛሉ፣ ደራሲያን ይጋበዛሉ። አዎ ሁሉም አለ። ስለ ግጥምና በወጋዎች ጭምር እያወሳን ጥበባትን እናቀብላለን፣ እውነትን እንገልጣለን። አድማስ አብረን ስንሆን ሁላችንም እናሸንፋለን። በጂኤፍኤም 106.7 ዘወትር ረቡዕ ረፋድ 4 ሰዓት ከ30 እስከ 6 ሰዓት እንዲሁም እሁድ ረፋድ ከ5 ሰዓት እስከ 6 ሰዓት። አድማስ ከአድማስ እስከ አድማስ። ሰላም ለእናንተ ይሁን የአድማስ ቤተኞች፣ እንደምትሰነበታችሁ። የዕለተ እሁድ ነሐሴ 1 2014 ዓ.ም የአድማስ ዝግጅት እነሆ ከጂኤፍኤም 106.7 ተጀምሯል። እስከ 6 ሰዓት ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ፕሮግራሙን ወደ እናንተ እያደረስኩኝ ትዕግስት አደናግር እስከ ፕሮግራም ፍጻሜ ድረስ ከእናንተ ጋር አብሬ ቆይታ አደርጋለሁ። የአድማስ ቤተኞች እንደምትሰንብታችኋል። ዛሬም እንግዲህ እንደተለመደው ለየት ያለ እንግዳ ከአድማስ ፕሮግራም ጋር በትክክል የሚሄድ አድማስንም በትክክል መወከል የሚችል ለእናንተም ደግሞ ብዙ ሀሳቦችን ብዙ ቁም ነገሮችን ሊያደርስ ይችላል ብለን ያሰብነውን እንግዳ እዚህ ስቱዲዮ ይዘን ተገኝተናል። ከእናንተ የሚጠበቀው አብራችሁ መቆየት ብቻ ነው። ዛሬ እንግዲህ ታገል አምሳል ከኛ ጋር እስከ 6 ሰዓት ድረስ ቆይታ ያደርጋል። ደራሲ ነው፣ የፊልም ባለሙያ ነው። በተለይም ደግሞ ከንባብ ጋር በተያያዘ ጠንካራ የሆኑ ባህሎች ያሉት እንግዳ ነው ይዘን የመጣ ነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንዴት መጣ? በጣም እናመሰግናለን። እንግዳ ሆነ አክብረህ የአድማስንም ፕሮግራም የአድማስንም ቤተኞች ጂኤፍኤምንም አክብረህ እንግዲህ በረፍት ቀን ነው እዚህ ድረስ ስለተገኘ በጣም እናመሰግናለን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እኔም እጅግ በጣም አመሰግናለሁ። አድማስ ተብሎ አለመምጣት ማለት ከባድ ነው፣ ምክንያቱም አድማስ ውስጥ ስላለው። እውነት ነው። እንግዲህ ከአድማስ እስከ አድማስ አድማጮቻችንን ይዘናቸው እንሻገራለን። ንባብ ደግሞ በጣም ትልቁ ኃይሉ ምንድነው? ገደብ የለውም፣ ወሰን የለውም። የአድማስም እንግዲህ ጥግ ወሰኑ አይታወቅም። ስለዚህ በሀሳብ ሁሉንም ቦታ እንሄዳለን፣ እንረግጣለን። ለማንኛውም አድማጮቻችን አብራችሁን እንድትሆኑ ነው በአክብሮት የምጋብዘው። ሱቱኤል የመጽሐፎች ስሞች እኮ በጣም ከበድ ይላሉ። ምን ማለት እንደሆኑ እንግዲህ ወደ ኋላ በደንብ ትነግረናለህ። ሱቱኤል እንግዲህ አንደኛው ሳይንሳዊ ልቦለድ መጽሐፍ ነው። አብሱማ ደግሞ የተሰኘው ሌላኛው መጽሐፍ ነው። ተነሽ የተሰኘ ደግሞ ፊልምም አዘጋጅተህ ለተመልካቾች እነዚህን ሁለት መጽሐፍትም ደግሞ ለአንባቢያን አድርሰሃል። ስለነሱም እናወራለን። ስለ ንባብ ጥቅም፣ ስለ ንባብ ባህል፣ አሁንስ ትውልዱ ምን ይጠበቅበት ይሆን? በተለይ ደራሲያን፣ ጋዜጠኞች ምን አይነት ኃላፊነት አለባቸው? በተለይ በዚህ ዘመን ብዙ ነገር ኢትዮጵያ እያስተናገደችበት ያለንበት ዘመን ነው። እሱን ሁሉ እናወራለን። ለማንኛውም ግን በድጋሚ መልካም ቆይታ እንዲሆንልን እንመኛለን። እንኳን ደህና መጣህ እንላለን። አመሰግናለሁ። እንኳን ደህና ቆያችሁ እላለሁ። ቆንጆ ሀሳቦች ናቸው። እስኪ እናወራለን። በጣም ጥሩ። አድማጮቻችን እንግዲህ ሀሳብ አስተያየት ካላችሁ 0944721272 የእናንተን አጭር የጽሁፍ መልእክት ለመቀበል ዝግጁ ነው። ያላችሁን ሀሳብ አስተያየት፣ ጥያቄ ላኩልን። እስከ 6 ሰዓት ድረስ አብረን ቆይታ እናደርጋለን። የፕሮግራማችን መክፈቻ የሚሆነውን አንድ ሙዚቃ እንግዲህ እንጋብዛለን። ጂጂን ሰምተናት እንመለስ። መልካም ጊዜ።
Take me back to a place where I felt at home. Take me back to a day when we weren't alone. Take me back to an age when the world felt small. Way back before we blew it all. Take me back to a place where I felt at home. Take me back to a day when we weren't alone. Take me back to an age when the world felt small. Way back before we blew it all. Too many things going on, I can't keep track of them all. From people dropping a bomb to people putting up walls. I feel like life is on hold for ተመለስን። የተከበራችሁ አድማጮቻችን አድማስን እየሰማችሁ ነው። ጂፒ 106.7 ላይ ነው የምንገኘው። ዛሬ እንግዲህ ንባብና ተያያዥ ጉዳዮቹ ላይ ታገል አምሳል ከኛ ጋር እስከ 6 ሰዓት ቆይታ ያደርጋል። ለዚህም በጣም እናመሰግነዋለን። ሐሳብ አስተያየቶቻችን ለእንግዳችንም ጥያቄ ካላችሁ 0944 72 12 72 0944 72 12 72 ላይ አድርሱን። ቴክኒሻናችን ኤደንም ከኛ ጋር አብራ ቆይታ ታደርጋለች። ቆንጆ ሙዚቃዎችን ወደ እናንተም ወደኛም እያደረሰች ማለት ነው። ታገል እንግዲህ አድማስ ዋነኛ የፕሮግራሙ ዓላማ እንደ ዓላማ ይዘን የተነሳነው ነገር ሰዎች ማንበብ አለባቸው፣ ትውልዶች ማንበብ አለባቸው። በንባብ ውስጥ ዕውቀት አለ፣ ጥያቄ አለ፣ ምርምር አለ፣ ትክክለኛ መልሶችም አሉ ብለን እናስባለን። ስለዚህ ትውልዱ ለሚጋረጥበት እያንዳንዱ ፈተናና ተግዳሮት መልስና መፍትሄ ሊያገኝ የሚችለው ከዕውቀት ነው። ዕውቀት ደግሞ ንባብ ውስጥ ነው ያለው ብለን ነው የምናስበው። ስለዚህ ሁልጊዜም በትክክል ይህን ሐሳብ ኖረውበት አልፎበት ተጠቅሞበትም ያለፉ ሰዎች ናቸው እንግዳ ሆኖም የሚቀርቡትና አንተንም ለዛ ነው እንግዲህ እንግዳ አድርገን እዚህ የመጣ ነው። ሰው እንግዲህ 4 ደረጃዎች አሉት ይባላል። ለምሳሌ በትምህርት ደረጃ ከንባብ ከጽሁፍ ጋር በተያያዘ መስማት፣ ከዛ መጻፍ፣ መናገር፣ ማንበብ ይባላልና መጻፍ የመጨረሻው ደረጃ ነው ይባላል። አንድ ሰው አብርሃም ፀሐይ እንግዲህ ባልደረባችን ታውቀዋለህ፣ አንድ ሰው እስክሪብቶ አንስቶ ብዕሩን አትቶ ከወረቀት ጋር ካገናኘ በቃ ወደ ትክክለኛው መስመር እየመጣ ነው፣ ሰው እየሆነ ነው ማለት ነው፣ ራሱን እያገኘ ነው ማለት ነው ይላልና ከዛ ሁሉ በፊቶች ግን ማንበብ ይቀድማል፣ መስማት ይቀድማል፣ ማሰላሰል ይቀድማል። አንተ እንግዲህ 4ኛው ደረጃ ላይ ደርሰሃል ማለት ነው። መጽሐፉ ላይ ከባዱ ላይ ደርሰሃል። ከሱን ጀምር፣ ከስራዎችህ እንጀምር። ሱትኤል አለ፣ አብሱማ አለ። ምን አይነት መጽሐፎች ናቸው፣ ምንድነው የያዙት የሚለውን ከሱን ጀምርና ከዛ ወደ ዋናው ጉዳያችን እንገባለን። እሺ፣ 4ቱ ስኪሎች የቋንቋ ስኪሎች የቋንቋ ችሎታዎች አንስተሻል። እነዚህ 4ቱ ማንበብና መጻፍ፣ መናገርና መስማት፣ ማዳመጥ። እነዚህ ነገሮች እያንዳንዱ ደብል የሆነ ትርጓሜ ያላቸው እያንዳንዱ ቃል እማራዊና ፍካራዊ ትርጉም እንዳለው ሁሉ እነዚህም 4ቱ ክህሎቶች የየራሳቸው እማራዊና ፍካራዊ ትርጉም አላቸው። የሰው ልጅ ክሪቲካል ሲሆን ፍካራዊ ትርጉም እየሰጠ ለነገሮች በደንብ ይጠቀማቸዋል። ክሪቲካሊ ሲያስብ፣ በጥልቀት ሲያስብ፣ ሲመረምርና እዚህ ደረጃ ደርሷል የሚባል ሰው አለ ብዬ አላምንም። ማለት አዋቂ ሰው አለ አይ ዶንት ኖ፣ የለም። ጠቢብ ሰው አለ የለም። በዚህ ዘመን በየትኛውም ዘመን አንጻራዊ ነው እንጂ ጠቢብ ካልን ኦልሬዲ ፐርፌክት ነው ማለት ነው። ጥበብን ስናነሳ፣ እውነትን ስናነሳ አልቲሜት እንትን አላቸው፣ ባውንዳሪ አላቸው። ያ አልቲሜት ባውንዳሪ ደግሞ ወሰን የለውም ማለት በሰው ልጅ ምናብ እንትን የሚል አይደለም፣ ባይንድ የሚደረግ አይደለም። በአንጻራዊነት ግን በዘመናችንም በየትኛውም ዘመን ጠቢባን አሉ፣ በአንጻራዊነት አዋቂዎች አሉ፣ ምሁራን አሉ፣ የተሻሉ ሰዎች አሉ። ምክንያቱም በአንጻራዊነት ነው የምትመዘነው ዓለም። የሰው ልጅ በውስንነቱ የተነሳ በአንጻራዊ ህግ ነው የሚኖረው በእያንዳንዱ ነገር። ምናልባት የሞራል ፍልስፍና ብቻ ሞራሊቲ ብቻ ነው በአንጻራዊነት ማይገመገመው። በየትኛውም ኮንዲሽን በየትኛውም ሁኔታ ውስጥ በሞራል ስንሄድ ምንም አይነት ቅድመ ሁኔታ እናስቀምጥም፣ አንጻራዊም አይደለም። ሌላው ግን ሁሉም ነገር አንጻራዊ ነውና አዋቂነትም፣ ጠቢብነትም፣ ምሁርነትም፣ አንባቢነትም ሁሉም ነገር አንጻራዊ ነው ብዬ አስባለሁ። በአንጻራዊነት ደረጃ ስናይ ወደ ኢትዮጵያ ግን ስንመጣ በእውነቱ በአንጻራዊነት ከዓለም በጣም ጭራ ነው። ይሄን መሰክራለሁ፣ ካየሁትም ከኖርኩበትም ከማውቀውም። ወደ ስራዎቼ ስመጣ አብሱማ የመጀመሪያ ስራዬ ነው። አብሱማ በዋናነት ይዞ የተነሳው የነበረውን አሁን ያለውን በተለይ በእኛ ጄኔሬሽን ያለውን የስርዓት ክፍተት፣ ብልሹ አሰራር፣ ሙስና፣ ሌብነት፣ ስግብግብነት፣ ኢምግባራዊነት ወይም ኢሰብአዊነት፣ አሉታዊ ስብና መገለጦችን
ነው ኮንኖ የተነሳው። ያን ሆኖ ግን በምን መልኩ ይምጣ ስልት ነው። በምን መልኩ ይምጣ ሲባል የአፋር ማህበረሰብ ጥሩ ባህላዊ እሴቶች አሉ። እነዛን መሰረት አድርጎ ታሪካዊ ልቦለድ ሆኖ የመጣ ጽሁፍ ነው። ታሪካዊ ልቦለድ ነው። አብሱማ ውስጥ የአፋር አሉ የሚባሉ ቆንጆ እንትኖች አሉ፣ ባህላዊ እሴቶች አሉ፣ ደስ የሚሉ እሴቶች አሉ። እንደዚህ አለ እንዴ የሚባልለት። ስለ አፋር ብዙ አልተጻፈም። በተለይ በአማርኛ ቋንቋ ብዙ አልተጻፈም፣ በውጭም ብዙ አልተጻፈም። በእነሱ የተወሰኑ መጽሐፍቶች አሉ በአፋርኛ፣ ከዚያ ውጭ ብዙ አልተጻፈምና ግን የሚገራርሙ ነገሮች አሏቸው። እኔም በብስለት አይደለም እንደውም የጻፍኩት። ምናልባት ይህን መጽሐፍ ሳሳድገው ወደፊት እዚያ ቦታ የበለጠ ምርምር አድርጌ ይሰራለሁ እያስባለሁ እና ይሄን የያዘ ጽሁፍ ነው። በሰዓቱ ስጽፍ እዛው አፋር ገዋኔ ግብርና ኮሌጅ እያስተማርኩ ነበር የጻፍኩት ማለት ነው። እዛው በኢንተርቪውም በተለያየ ጭውውትም በአካል አግኝቻቸው ነዋሪዎቹን ሰዎቹን እነዛን እሴቶች በደንብ ካገኘሁ ሰበሰብ በኋላ ነው መጽሐፉን ለመጻፍ የቻልኩት እና ስጽፍ ግን በዋናነት ያንገበገበኝ ጉዳይ እዛ ኮሌጅ የሚሰራው የአገሪቱ ጠቅላላ ነጸብራቅ የሆነው እዛም ኮሌጅ ያለው የተበላሸ አሰራር ነው ዋና ምክንያቴና አብሱማ ይሄን ይመስላል። ሌላው ሱቱኤል፣ ወደ ሱቱኤል ልምጣ። ሱቱኤል ላይ ጠንከር ያለ ሐሳብም ስላለኝ ሱቱኤል ሳይንሳዊ ልቦለድ ነው። ሳይንሳዊ ልቦለድ ፕላትፎርሙ ነው። ሐሳቡ የፈለኩት ሐሳብ እንዲደርስ በምን መልኩ ላውጣው ስል በሳይንሳዊ ልቦለድ ቢሆን አሪፍ ነው። ሳይንሳዊ ልቦለድ ደስ የሚል ገጽታው አንደኛ አንባቢን የመያዝ አቅም አለው። ሁለተኛ ምናባችን ላይ የምናስባቸውን የፊውቸር ወደፊት ሊመጡ ይገባል የምንላቸውን ነገሮች በትክክል እንድናመጣቸው እድል ይሰጣል። እድል የሚሰጥ ዘርፍ ነውና በዛ መልኩ አመጣሁት እና በዋናነት ሱቱኤል ውስጥ የተነሳው ሐሳብ ምንድነው? ሱቱኤል ውስጥ የተነሱ ሐሳቦች ፕሮጀክቶች ናቸው። አንዲት እንደ ኢትዮጵያ ያለች ከኢትዮጵያም ስንዘል እንደ አፍሪካ ከአፍሪካም ስንዘል እንደ ዓለም ውስጥ ኋላ ቀር የሆኑ ያላደጉ ሀገራት ያላደጉበት ምክንያት ደግሞ የማህበረሰብ ያስተሳሰብ አድማስ መዝቀጥ፣ የሞራል ልዕልና መስቀጥ፣ ያስተሳሰብ አድማስ ማነስ፣ የንቃተ ህሊና ማነስ፣ የስንፍና፣ አጉል ባህል፣ አጉል እምነት፣ አጉል አስተሳሰብ፣ በተለይ ደግሞ የነዚህ ሁሉ መነሻ የሆነው የተበላሸ ስርዓት፣ የተበላሸ የመንግስት አስተዳደር፣ የተበላሸ መዋቅር፣ እነዚህ ያሉ እንደ ኢትዮጵያ ባሉ ሀገራት እንዴት ነው በአንድ ጀንበር በአጭር ጊዜ ውስጥ ራሳቸው ተለውጠው የተሻለ የዜጎች ምቹ ሀገራት የሚሆኑት፣ በዓለም ላይ ተወዳዳሪ የሚሆኑት በኢኮኖሚ፣ በማህበራዊ ህይወት፣ በፖለቲካ፣ በአስተዳደር፣ በሳይንስና ቴክኖሎጂ፣ በወታደራዊ ስርዓት፣ በመሳሰሉት በምጣኔ ሀብት የተሻሉ የሚሆኑት በምን መልኩ ነው? እሱ ጉዳይ አስጨንቆኝ፣ ስለዚህ እንደዚህ አይነት አገራት እንዴት መለወጥ ይችላሉ በሚለው ፕሮጀክቶችን ይዞ ነው የመጣው ሱቱኤል። ከነዚህ ፕሮጀክቶች ውስጥ አንዱ ግብርና ይነሳል። ግብርና በዋናነት በምን መልኩ ቢሰራ፣ እንዴት ቢሰራ፣ ምን ቢሰራ ውጤታማ መሆን ይቻላል? ኢትዮጵያ እናንሳ ሀገራችንን። አሁን የምግብ ሴኩሪቲ የምግብ ዋስትናን ማረጋገጥ የተሳናት ሀገር ነች። አሁን ልመና ላይ ነን። ለዘመናት ልመና ላይ ያለ ነው። ግን በውኑ ሪሶርስ ሀብት ጠፍቶ ነው? አይደለም። የኢትዮጵያ የገጸ ምድርና የከርሰ ምድር ሀብቶች አይደለም ሙሉ ኢትዮጵያ ላይ ያለው ይቅርና አንድ ቦታ ላይ ያለው ብቻ ቢሰራ ኢትዮጵያን በአንድ ጀንበር መለወጥ የሚቻልበት ምቹ ዕድል አለ፣ በተፈጥሮ ማለት ነው። ለምሳሌ ጥቂቶችን ላንሳ። ሰሜን ወሎ አካባቢ ኦፓል የሚመረተው ተደራጅተው በቁፋሮ በሚያወጡ፣ በጉልበት በሚያወጡ፣ በባህላዊ መንገድ ኤክስትራክት በሚያወጡ ወጣቶች ነው፣ ስራ አጦች ነው። ያ ማለት ኦፓል በአጭር ጥልቀት ተቆፍሮ መውጣት የሚችል ነው። ኦፓል ማለት ደግሞ ከወርቅ በላይ ነው። በዓለም የገበያ ደረጃ ከፍተኛ ዋጋ ያለው ኦፓል የዳይመንድ የቅርብ ነው። ዳይመንድ ማለት የድንጋይ ክሰል ወደ 6000 ሜትር ጥልቀት 6000 ኪሎ ሜትር ጥልቀት ከመሬት ወለል በታች እዛ ጥልቀት ላይ በከፍተኛ ሙቀትና በከፍተኛ ግፊት የተቀየረ የድንጋይ ክሰል ነው ዳይመንድ ማለት።
ዓለም ላይ አንደኛ የሚባል ውዱ ማዕድን ነው ይሄ ዳይመንድ ሊገኝ የሚችለው በቮልካኒክ ኢራፕሽን ከዛ ጥልቀት ወደ ላይ ፈንድቶ ሲወጣ በዛ ምክንያት ነው በቀላሉ በቁፋሮ ሊገኝ የሚችለው። ይሄ ኦፓል ማሳያው ዳይመንድ እንዳለም ነው ማሳያው። ስለዚህ እዛ ቦታ ከዚህ በላይ ቢቆፈር ዳይመንድ የማግኘት እድላችንም ሰፊ ነው። ታዩ ዳይመንድንና ኦፓሉ እንኳን በስርዓት ቢያዝ ኢቭን እነዚህ ወጣቶች ካወጡት በኋላ ምንድነው የሚደረገው? ከአዲስ አበባ እስከዛ ቦታ ድረስ ደላሎች አሉ። እነዛ ደላሎች በህገወጥ መንገድ ነው ወደ ውጭ ሀገር የሚልኩት። ከዛ ቦታ ወጣቶች ኢን ሚሊየንስ መሸጥ የሚችሉት ኦፓል በ30 እና በ40 ሺህ ብር ይሸጡታል። የአዲስ አበባው ደላላ በ1 ሚሊዮን የ5 እና የ6 ሚሊዮኑን ምናልባት የ100 ሚሊዮኑን በ5 ሚሊዮን እዚህ ይሸጠዋል። እዛ 100 ሚሊዮን ነው የሚሸጠው ባለም ገበያ እና ኪሳራ ነው፣ ብክነት ነው፣ የሪሶርስ እጥረት አይደለም። አንድ ሁለተኛ ወርቅ ይመረታል ኢትዮጵያ ውስጥ አንዳንድ ቦታዎች ላይ። ወርቅስ የሚያመርቱት ማን ናቸው? በእኛው ጉልበት በእኛው መሬት የኛን ወርቅ አውጥተው ለኢትዮጵያ ምን ያህል ነው የሚደርሳት? እሱንም ስታስቢው በጣም ብክነት ነው። ታዩ እሱንም ይሄ ማይኒንጉን የማዕድን ቁፋሮውን እንተውና ግብርናው ላይ ምን ሰራን? ግብርናው ላይ ምን ሰራን ስንል የዛሬ ስንት ዓመት ብዙ መቶዎች ዓመት ወደ ኋላ ሄደን ስናስብ ያኔ በሚታረስበት በቅሎ፣ ያኔ በሚታረስበት በሬ፣ ያኔ በሚታረስበት አህያ አሁን በዛው መንገድ ነው የሚታረሰው። እንደውም አሁን ምን ሆነ? ያኔ መሬቱ ደህና ነበር፣ ያፈር ለምነቱ ተፈጥሯዊ መንገድን ተከትሎ ስለሆነ ምርታማ ነበር፣ እንደጠበቀ ነበር የራሱን ፈርቲሊቲ። አሁን ላይ ግን ማዳበሪያ አለ። ማዳበሪያ አጠቃቀማችን ራሱ ኔጌቲቭ ነው፣ አሉታዊ ነው። እንደ ባለሙያ ሲታይ አሉታዊ ነው። ምክንያቱም ለአንድ መሬት ለሆነ መሬት የሚያስፈልገው ማዳበሪያ መጀመሪያ መሬቱ መጠናት መቻል አለበት። የአፈር 7 ባህሪያት አሉት። እነዚህ ባህሪያት ይጠኑና አፈሩ አሲዳማ ከሆነ ሊደረግለት የሚገባው ማዳበሪያ ቤዛማ መሆን አለበት። ምክንያቱም ይሄ ኒውትራላይዝ ማድረግ መቻል አለበት። አፈሩ ለምን እንዲሆንና ተፈጥሯዊ ይዘቱን እንዲጠብቅ ማድረግ ነው። አፈሩ አሲዳማ ከሆነ ቤዛማ ከሆነ ደግሞ በተቃራኒው አሲዳማ፣ ጨዋማ ከሆነ ጨውን ሊያጥብና ሊያሟሟ የሚችል ነው መደረግ ያለበት። ሌላም አማራጭ አለ። አፈሩ ተጠንቶ ጨዋማ ከሆነ ጨዋማነትን የሚቋቋሙ ዝርያዎች ናቸው። አኑዋል ክሮፕ ከሆነ አመታዊ ሰብሎች ከሆኑ ጨውን ሊቋቋሙ የሚችሉ የሰብል ዝርያዎች ይዘራሉ። አትክልትና ፍራፍሬዎች ከሆኑም እንደዛ፣ ዛፎችም ከሆኑ እንደዛ ነው የሚሆነው። ግን የኛ ያለማወቃችን ጥግ ማዳበሪያ በመጀመሪያ ሲጀመር በእርዳታ መልኩ ነው። ከዛ በተወሰነ ገንዘብ ነው። አሁን ግን ከአቅም በላይ በሆነ ገንዘብ ከውጭ መጥቶ ነው እንዲቀርብ የሚደረገው። ያ እንዲቀርብ ሲደረግ ግን አሲዳማ አፈር ላይ አሲዳማ ማዳበሪያ፣ ቤዛማ አፈር ላይ ቤዛማ ማዳበሪያ። ያ ማለት ቶታሊ አፈሩን ከጥቅም ውጭ ማድረግ ነው። ከጥቅም ውጭ ከሆነ ደግሞ ምን ይፈልጋል? ሁሌም ሌላ ትሪትመንት ካልተደረገበት በተፈጥሯዊ መንገድ የአፈር ሊያመርት አይችልም። እሱ ክፍተት ስላለ ግብርናው ላይ ምንም አልተሰራም። ኢሪጌሽን ገና ምንም አልተሰራም። የመስኖ ልማት ላይ ገና ነን። ያሉ ሜዳዎች አሉ እና ዋሽን የመሰሉ ውሃዎች መስጠት ያለባቸው ልክ ድረስ አልሰጡም። ኢትዮጵያ የምትታወቀው የውሃ ማማ በመባል ነው። ውሃ አለን፣ የውሃ ችግር የለብንም። የመሬትም ችግር የለብንም። የአፈር ለምነትም ችግር የለብንም። አክቹአሊ አለመድ ነው እንጂ አሁን ማዳበሪያና በዚህ ምክንያት ግብርናው ላይ እንኳን ብንሰራ ይሄ ፉድ ሴኩሪቲ የምንለው የምጣኔ ሀብት የምንለው ይሄ የራስን አቅም መቻል ራስን መቻል የሚባለው ነገር ጥያቄ ውስጥ የሚገባ አይደለም። በወራት መለወጥ የሚቻልበት እድል ሰፊ ነው። ሌሎችም ሪሶርሶች ብዙ ማንሳት እንችላለን። ግን ምንድነው ችግራችን? ይሄ ሁሉ መጠነ ሰፊ ሀብት እያለን ገጸ ምድሩም ከርሰ ምድሩም የተሸከመው ሀብት ለዓለም የሚተርፍ ሆኖ እያለ ኢትዮጵያውያን ለምንድን ነው የምንሰደደው? ኢትዮጵያውያን ለምንድን ነው የምንራበው? ኢትዮጵያውያን ለምንድን ነው የምንጋጨው? ለምንድን ነው ብለን ስናስብ ግን ዋናው ቁልፉ የአእምሮ ሀብት ምንነት አልገባንም። ስላልገባንም የኢትዮጵያን ፖፑሌሽን ስናየው ኦቨር ፖፑሌትድ በጣም እንትነን። ይሄ ፖፑሌሽን ግን የአእምሮ ሀብት ምንነት ስላልገባን ትውልዱ እንትን ነው የሆነብን ማለት ሸክም ነው የሆነብን እንጂ እንደ ሪሶርስ መሆኑ አልገባንም። እንደውም የሆነ ጥናት ላይ ምንድነው ያነበብኩት
ከ60% በላይ ወጣት ነው የኢትዮጵያ ዜጋ። ወጣት ደግሞ ቢሮጥ ያምርበታል፣ ቢሰራ ያተርፋል፣ ጤነኛ ነው፣ የጋለ ስሜት አለው፣ ወኔ ያለው፣ ጉልበት አለው። ይሄን ወጣት ግን ሸክም ነው ብሎ ከማሰብ የተነሳ ምንድነው ያደረጉት? የዘር ፖለቲካ ቀንቃኞች፣ የሐሳብ ድኩማን፣ ፊደል የቆጠሩ መሃይማን በእርስ በርስ እንዲጋደል፣ እንዲጫረስ፣ እንዲሳደድ ነው ያደረጉት። ቂም እንዲቋጥር፣ አገሩ ላይ እምነት እንዲያጣ፣ አገሩ ላይ ተስፋ እንዳይኖረው፣ ተስፋው እንዲደበዝዝ፣ በራሱ ህይወት እንኳ ራዕይ አንግቦ ወደፊት ትልቅ ደረጃ እንዳይደርስ፣ ዓለም አቀፋዊ ፋክቶችን እንዳያውቅ፣ የራሱን ታሪክ፣ የራሱን ባህል፣ የራሱን ሃይማኖት፣ የራሱን ማንነት፣ መልካም እሴቱና ጥሩ ያልሆነ እሴቱን ለይቶ መልካም እሴቱን እንዳያጎለብት፣ በጎ ያልሆነ እሴቱን እንዲቀርፍ እንዲታገል አይደለም ያደረጉት። አእምሮ ወርቃን እንዲሆንና ዝም ብሎ በደመነፍስ እንዲኖር፣ በደመነፍስ ትኩረት እንዲያጣ፣ እንዲቅበዘበዝ አጀንዳ እየፈበረኩ እየሰጡት እንደ ቱቦ ውሃ በመሩት ልክ እንዲፈስ ነው ያደረጉት። እንደዛ ካደረጉት በኋላ የሰው ልጅ ማሰብ የተሰጠው ፍጡር ነው። በማሰቡ ነው ሰው ሊባል የሚችል። ይሄን ማሰቡን ደግሞ ላሉታዊ ከተጠቀመው እና ኢሞሽኑ ከተቆጣጠረው፣ ስሜታዊነቱ ከተቆጣጠረው፣ ስሜቱን ሼፕ የሚያደርገው ይሄ ራሽናል ፓርቱ ማሰብ የሚችለው ፓርቱን ካላሰራው ይሄ ሰው ምንድነው የሚሆነው? ይችን ትንሿን ማሰብ ላሉታዊ ነገር ይጠቀማታል። ያኔ በጣም አደገኛ ነው። ከተፈጥሮ ህግ ይወጣል እና እዛ ደረጃ ነው አሁን ያለ ነውና እሱ ስለቆጨኝ ሱቱኤል ላይ አንዱ የተነሳው ግብርና ነው። ሌላው ሳይንስና ቴክኖሎጂ ተነስቷል። ይሄ መከላከያ አንዲት ሀገር በዓለም ላይ አስፈሪና ልዕለ ኃያል መሆን የምትችለው ተጽዕኖ ፈጣሪ የምትሆን የምትችለው ምጣኔ ሀብቷ፣ ወታደራዊ አቋሟ በሳይንስና ቴክኖሎጂ የተደገፈ ሲሆን፣ በሳይንስና ቴክኖሎጂ የላቀች ከሆነች፣ በወታደራዊ ዲስፕሊን የታነጸ አሪፍ የሚባል አስተማማኝ ወታደራዊ እንትን ካላት፣ አቅም ካላት፣ ምጣኔ ሀብቷ የተሻለ ከሆነ፣ የተሻለ ልዕልና ካላት ያቺ ሀገር አስፈሪ ሆና መቀጠል ትችላለች። ዓለምን የሚመራው እንትን አይደለም፣ አንዳንዴ ጉልበት ነው። ጉልበት ደግሞ በእነዚህ ነው፣ በወታደራዊ አቅምና በምጣኔ ሀብት ነው። እነዚህ እንዲኖሩ ሱቱኤል ላይ ቴክኖሎጂ፣ ሳይንስና ቴክኖሎጂ፣ ምጣኔ ሀብት ተነስቷል እና የማህበረሰብ ንቃተ ህሊና ላይ የመስራት ፕሮጀክት አለ። ንባብ ላይ ፕሮጀክት አለ። አመጽ አስተምራለሁ እኔ በነገራችን ላይ አመጽን ወዳለሁ። ምክንያቱም አመጽ ሲባል ሰዎች ወዲያው የሚመጣላቸው አሉታዊ ነገር ነው። አመጽ ሲባል ግርግር ነው፣ ጥይት ነው፣ መጋደል ነው፣ ማፍረስ ነው ምናምን ኖ፣ እሱ ስተት ነው። አመጽ መሰረታዊ የሆነ የሰው ልጅ የለውጥ መንገድ ነው፣ መርህ ነው። የሰው ልጅ ካላመጸ ሰው አይደለም። የሰው ልጅ ካላመጸ ጤነኛም አይደለም። የሰው ልጅ ካላመጸ ነገ የለው። አመጽ ማለት የሰው ልጅ ከራሱ ጋር ያመጻል። ከራሱ ጋር የሚያመጸው እንዴት ነው? በራሱ ውስጥ አጉል ልማድ አለው፣ ጥሩ ያልሆነ ልማድ አለው። ያ ጥሩ ያልሆነ ልማድ ላይ ያመጻል። አጉል እምነት አለው፣ ያ አጉል እምነት ላይ ያመጻል። ጥሩ ያልሆነ አስተሳሰብ አለው፣ ያ አስተሳሰብ ላይ ያመጻል። ጥሩ የሆነ ያልሆነ ጊዜን የማሳለፍ ልማድ አለ፣ እሱ ላይ ያመጻል። ሱስ ሊኖረው ይችላል፣ እሱ ላይ ያመጻል። ሲያምጽ አለማወቁ ላይ ሲያምጽ፣ አጉል እምነቱ ላይ ሲያምጽ፣ አጉል አስተሳሰቡ ላይ ሲያምጽ፣ አጉል ባህሉ ላይ ሲያምጽ፣ ስተት በሆነው ነገር ሁሉ ሲያምጽ ምን ያመጣል? ፓራዳይም ሽፍት የሚባለው ነገር ይኖራል። ያስተሳሰብ ለውጥ ከመሰረቱ አስተሳሰቡን ይለውጥና አዲስ ባህል፣ አዲስ መንገድ፣ አዲስ አስተሳሰብ፣ አዲስ እምነት ይኖረዋል። ያኔ አመጹን ያሳካል። ማመጽ መቻል አለበት። በአገር ደረጃም ሲመጣ በጥሩ ባልሆነ ገዳይና አፋኝ ጥሩ ያልሆነ ስርዓት ላይ ማመጽ አለበት። ህዝብ ማመጽ አለበት። ጥሩ ያልሆነ እምነት ላይ ማመጽ አለበት። ጥሩ ያልሆነ ባህል ላይ ማመጽ አለበት። ወደ ኋላ አስሮ ሊያስቀረው በሚችል ልማድ ላይ ማመጽ አለበት። ይህን ካላደረገ መለወጥ አይችልም። ለምሳሌ እኛ አሁን ባለንበት ሁኔታ እንደ ማህበረሰብ የሞራል ልዕልናችን በጣም የዘቀጠ ነው። ሁላችንም እንዋሻለን፣ ምናልባት ደረጃው ነው የሚለያየው። ሁላችንም እንሰርቃለን፣ ምናልባት የስርቆ ደረጃው ነው የሚለያየው።
ሁላችንም በጣም ደግሞ የምንታወቀው ሰነፎች ነን። በጣም ጥቂት ናቸው ትጉሆች ያሉት፣ ሰነፎች ነን። ስንፍናችን ነው እዚህ ወርቅ የሆነ ምድር ላይ ተቀምጠን እንድንባላም ያደርገን። ስራ የፈታ አእምሮ የዳቢሎስ መናኸሪያ ነው አይደል የሚባለው? የሰይጣን መናኸሪያ ነው የሚሆነው። ሰይጣን ክፉ ሐሳብ እኮ ነው ሰይጣን ማለት። ክፉ ሐሳብ አእምሯችን እንዲሞላ የምናደርገው በቦዘኔነት ነው፣ በስንፍና ነው። ብንሰራ ብንተጋ ይሄ ክፉ ሐሳብ አእምሯችንን አይቆጣጠረውም። ስለዚህ ስንፍናችን ላይ ማመጽ ያስፈልጋል። ስንፍናችን ላይ ስናምጽና ስንሰራ ነው እንትን የሚባል። በእርግጥ ስራ የት መጥቶ የሚባል ሰበብ አለ። እሱ ሌላ ጉዳይ ሆኖ እውነት ነው። ሱቴል እንግዲህ እንዳልከው ነው በጣም ብዙ ጥልቅ ሐሳቦችን ግን ደግሞ ወጣቶችን ትውልዶችን ማነሳሳት የሚችል በምናብ በጣም ብዙ ርቀት ወስዶን ግን ደግሞ ወደ መሬት ልናወርዳቸው የምንችል መተግበር የሚችሉ በጣም ብዙ አዳዲስ ሐሳቦች ነው እንግዲህ ይዞ የመጣው። አሁን ካነሳው ሐሳብ ጋር ተያይዘን በቀጥታ ወደ ንባብ ባህላችን የምንግባ። እንግዲህ ታገል በተለይ አሁን ላይ ያለን ሰዎች ትውልዶች የምንታማው አንድ አይነት ጉዳይ ላይ በጣም ብዙ ግራማይን የሆነ አስተሳሰብና እውቀት ያለን። እንዴት እንደዚህ አንድ አይነት ነገር ላይ የተዛባ መረጃ፣ የተዛባ ኢንፎርሜሽን፣ የተዛባ መረዳት ሊኖረን ቻለ ብለን እንግዲህ ስንጠይቅ አንደኛው የንባብ ባህላችን በጉልህ ክፍተት እንዳለበት በጣም ደካሞች እንደሆነን የሚያሳይብን የሚያሳብቅብን አንደኛው ነገር እንግዲህ እሱ ነው። ስለ አንድ ነገር የተለያየ አረዳድ መኖሩ ማለት ነውና ነገሩን ከምንጩ ከመሰረቱ ሁሉ እያንዳንዱ ሰው አይመረምርም። አንዱ ያወቀውን በስማ በለው ለሁሉም ያስተጋባል። ከዛ ተያይዞ እንግዲህ ወይ ወደ ገደል ነው ወይ እንግዲህ መጀመሪያ ወደ ሰማነው ወደ ተረዳ ነው እጣፋንታችን የሚወሰነው በእውነቱና በእውቀታችን ላይ ሳይሆን ቅድም እንግዲህ እንዳልከው ወጣቱ እንትን ነው የሆነው የሆነ ነገር መጫወቻ ነው የሆነውና ዞሮ ጥልቅ ንባብ የለንም፣ መመርመር የለንም፣ የማገናዘብ የማነጻጸር አይነት የንባብ ባህል የለንም። ከሱ ጋር ይህንን አያይዘን ስለ ንባብ ባህላችን እስቲ እናውራ። ጥሩ እንዳልሽው ነው። ሐሜተኛ እንበለው ሐሜተኝነት ነው አይደል? የሆነ ነገር እንዲያሉ ይባላል። አንደኛው ዋናው ፍላጎት ለሆነ ፍላጎት የሆነ አጀንዳ ያረቅና አጀንዳዎችን ለአንዱ ይሰጣል፣ ሌላኛው እሱ በፈለገው መንገድ አጀንዳ አጣሞ ይሰጣል። እንደዚህ ያለ ከምንጩ የተነሳው ነገር ሌላ መረሻው ላይ የሆነ አራተኛ አምስተኛ ደረጃ ላይ ሄዶ ደግሞ ሌላ ይዘት ይይዛል። ይሄ አይነት እውነታ ነው የምናየው። ይሄ ሐሜተኝነት ነው። ሐሜተኝነት ደግሞ የሰነፎች አሪፍ ጊዜ ማሳለፊያ ነች። ሐሜተኝነት የቦዘኔዎች መኖሪያ ምሽግ ነች ሐሜተኝነት። እና ሐሜተኝነት እኛ ጋር በደንብ ነግሷል። ሐሜተኝነት ቴክኖሎጂን እንኳን የምንጠቀመው ለሐሜት ለበጎ ስራ አልገባንም። እና እንደ እውነታው ግን ቢሆን በአንድ እውነት ላይ በአንድ ሐሳብ ላይ እንዴት ግራማይሌ አይነት እይታዎች፣ ግራማይሌ አስተሳሰቦች፣ አስተያየቶች ሊኖሩን ይችላሉ? በመጀመሪያ ደረጃ እውነት ምንድን ነው? እውነታን በደንብ አይደንቲፋይ አናረግም እውነታን። ሁለተኛ ለተርሚኖሎጂዎች ለእያንዳንዱ ቃል ለምንናገረው ለምናደርገው ለእያንዳንዱ ጽንሰ ሐሳብ መሰረታዊ የሆነ ከፋክት ጋር ከዓለም አቀፍ እውነታዎች ጋር የተነጻጸረ ከዛ ጋር የሚስማማ ትርጉም ሰጠን አይደለም ምን ሄደው ትርጉሙን ስናቀውም ዝም ብለን እንወስደዋለን። ትርጉሙ ለሌላ ትርጉም የተጋለጠ ይሁንም ለአንድ ትርጉም ቀጥ ብሎ የቆመም ይሁን እሱንም አናረጋግጥም፣ ዝም ብለን እናስተጋባዋለን። እሱ ሌላ ትልቅ ራሱን የቻለ ጉዳይ ነው። በእውነታው ግን አንደኛ በአመክንዮው እናስብ ቢሆን በአመክንዮው ለማሰብ ደግሞ ክሪቲካል ለመሆን ደግሞ ንባብ ያስፈልጋል። ንባብ ማለት የሰው ልጅ መጀመሪያ መጽሐፍትን ያነባል። መጽሐፍትን የሚያነበው ለምንድን ነው? ራሱን ለማንበብ ነው። ራሱን ሲያነብ መጽሐፍትን ሲያነብ ነው ተፈጥሮን ማንበብ የሚችለው። ትልቁ ንባብ ተፈጥሮን ማንበብ ነው። ተፈጥሮ ፍትህ ነች። ተፈጥሮ ሚዛናዊ ነች። ተፈጥሮ እንከን የላትም። ተፈጥሮ አንዳንዴ ለሰው ልጆች እንከን የሚመስል ነገር እንኳን ብታመጣ እንበልና የመሬት መንቀጥቀጥን እንከን አይደል የምናደርገው? ወይም የኮቪድን የቅርቡን እናንሳ። ኮቪድ እንከን እኮ ነው። ብዙ ሰዎችን አጥፍቷል፣ ብዙ ነገር አበላሽቷል ብለን ነው የምናስበው። እንከን ግን አይደለም፣ በተፈጥሮ የመጣ ነገር ሚዛን ማስጠበቂያ ነው። በተፈጥሮ ላይ ሰው እንከን ሲሆንባት፣ የሰው ስራ እንከን ሲሆንባት፣ ተፈጥሮ ደግሞ ሚዛኗን ታስጠብቃለች። ተፈጥሮ ፍትሃዊ ነች። ተፈጥሮ ሚዛናዊ ነች።
አሁን የተፈጥሮን ሚዛን መረዳት ግን ጥልቅ የሆነ ሐሳብን ይፈልጋል። ወደ ውስጥ መመርመር። የሰው ልጅ በራሱ እኮ ራሱ ዓለም ነው። ውስጡን በትክክል በጥልቀት ሲመረምር ሰው የሰራውን ዓለም እንይ፣ የሰዎችን ዓለም፣ ትልልቅ ከተሞችን እንይ፣ ትልልቅ ቴክኖሎጂዎችን እንይ። እነዚህ እኮ የሰው ልጅ የሰራቸው ዓለማት እኮ ከሰው ውስጥ የወጡ እኮ ናቸው። የሰው የውስጡ ነጸብራቅ እኮ ናቸው። እንደውም የጥቂቶች አይደለች ዓለም። የዓለም መሐንዲሶች በጣም ጥቂቶች ናቸው፣ በጣት የሚቆጠሩ ናቸው። ጥቂት ሐሳቢዎች፣ ጥቂት ፈጣሪዎች፣ ጥቂት አሻሻዮች ናቸው። ዓለምን የሚፈጥሯት አሉ፣ የሚያሻሽሏት አሉ። በሐሳብ ደረጃ አዲስ ሐሳብ የሚያመነጩ አሉ፣ ሐሳቡን የሚተገብሩ አሉ፣ ኢኖቬት የሚያደርጉት። ከዛ ያን ሐሳብ የተተገበረውን ደግሞ የሚያሻሽሉት አሉ፣ በየዘመኑ ያሻሽሉታል። አሁን እነዚህ ሶስቱ በጣም መሐንዲሶች ናቸው ለዓለም። በጽንሰ ሐሳብ ደረጃ ሐሳብ ያፈለቀው፣ ጽንሰ ሐሳቡን የተገበረውና ያሻሻለው ያስፋፋው፣ እነዚህ በጣም ጥሩ ናቸው። እነዚህ ናቸው ለዓለም ያስፈልጓል። ሌላው ተከታይ ነው የሚሆነው። ተከታይ በቃ መንጋ። እሱ ተከታይ ምን ይፈልጋል? አሪፍ መሪ ይፈልጋል። አሪፍ መንገድ የሚያሳይ አካል ይፈልጋል። ያ መንገድ የሚያሳይ አካል ጥሩ ካልሆነ ይሄ አደገኛ የሚሆነው እሱ ነው። አሁን እኛም ጋር እየተፈጠረ ያለው እሱ ነው። መንገድ ሊያሳዩለት የሚገቡት ሌሎች አካላትን መከተል የሚችል አካል እሱ ያስከትላል። ያ ማለት ተመሪ መምራት ማለት ነው። እሱ አደገኛ እንትን ይሆናል። ግን የትኛውም ሰው ሲያነብ ግን ወዴት ከፍ ይላል ነው። ሲያነብ ወደ እንትኑ ከፍ ይላል። ቅድም ወዳየናቸው ይሄ ሐሳብ አፍላቂ፣ ወደ ሐሳብ አፍላቂ ከፍ ማለት ይችላል። ያነበበ ሰው ሐሳብ ማፍለቅ ይችላል። አዳዲስ ሐሳብ ያፈለቁትን ወይም ሐሳብ አፍላቂው የሰጠውን አዲስ ሐሳብ መተግበር ይችላል። የተተገበረውን አዲስ ድርጊት፣ አዲስ ክንውን፣ አዲስ ፕሮዳክት፣ አዲስ ምርት ማሻሻል ይችላል። የተሻሻለውን አዲስ ምርት ማባዛት ይችላል። ማን? የሚያነብሰው እነዚህ ውስጥ ያርፋል። ማያነብሰው ግን አያርፍም። የተባዛውን ያገኘውን ለመብላት ብቻ አፉን ነው የሚከፍተው። አፉን የከፈተ ደግሞ አደገኛ ነው። ስሜት ብቻ ነው ያለው፣ ደመነፍሳዊ ነው። እንደ ከእንስሳ እንኳ ይወርዳል። ምክንያቱም ከእንስሳ እንዲወርድ የሚያደርገው ትንሽ ማገናዘብ አለችው። ያችን ማገናዘብ ላሉታዊ ነው የሚጠቀማት። ለሆዱ ሲል አሉታዊ ይሆናል ሙሉ እንትኑ። ለጥቅሙ አንድ ነች ግቡ። ሌሎችን አያስብም። ፍትህን አያስብም፣ ፍቅርን አያስብም፣ መስጠትን አያስብም፣ አብሮ መኖርን አያስብም፣ አንድነትን አያስብም። ቀጥታ ያገኘውን መብላት ነው የሚያስበው እና ስሜት ሰርቫይቫል ነው። እሱ ደግሞ አደገኛ ነው የሚሆነው። ሌላውን አጥፍቶ ራሱ መኖር ነው የሚፈልገውና አደገኛ ነው የሚሆነው። ኮንሲኩዌንስን አያስብም። ስለዚህ ማንበብ ወደዛ ከፍ ያደርገናል። ማንበብ እና ወደኛ ስንመጣ ንባብ በጣም በሚያስቀይም ሁኔታ የለም ማለት በሚቻልበት ሁኔታ የለም። አንዳንድ በብዙሃን አንባቢም ዘንድ አሁን ምን አይነት ችግር አለ? ስነ ጽሁፉም የራሱ ችግር አለ። አክቹአሊ ተረቶች ማለት አንብበንም ፋይዳ የሌላቸው ግብስብሶች ይበዛሉ። እነዛ ግብስብሶች ደግሞ ተረቶች ደግሞ ያደነዝዙታል እንደውም ትውልዱን። ሌላው አሁን ደግሞ ምን ገጠመን? ገና ሳንነቃ ከእንቅልፋችን አይናችንን እንደገለጥን ቴክኖሎጂ መጣብን። ቴክኖሎጂው ደግሞ ለሚጠቀመው ለገባው ሰው ካልሆነ በስተቀር ገዳይ ነው በራሱ። ምክንያቱም ጊዜያችንን የሚሰርቅ፣ ሐሳባችንን የሚሰርቅ፣ ትኩረታችንን የሚሰርቅ፣ የሚበትን፣ በአቅማችንን የሚያሳጣ አደገኛ ነገር ነው ቴክኖሎጂ። ይሄ ማህበራዊ ድረገጹን እንውሰድ። ሳናቅ ነው ጊዜያችንን ይዞት የሚሄደው። አንዴ ቃና ሲመጣ የቤት ሰራተኞች ጭምር ወጥ ማሳረር ጀምረው ነበር። ከቃና ቀጥሎ መጣ። አሁን ቲክቶክ ነው አይደል? ቲክቶክ ወረራ ሆኖበታል። ላይ ሁሉም ቲክቶክ ይላል። ምን ማለት ነው? ግን የሰው ልጅ መጠየቅ የሚያነብ ሰው ግን ይጠይቃል። አዲስ ነገር ሲመጣ እንዲሁ አይደለም የሚቀበለው፣ ይጠይቃል። ለኔ ምንድነው ይላል። በመጀመሪያ ደረጃ እኔ ማን ነኝ? ወዴትስ ነው የሚሄደው? ለሚሄድበት መንገድ ግባት የሚሆነኝ ምን ይሰጠኛል ይሄ ነገር ብሎ ነው የሚጠይቀው። ምን ይሰጠኛል? ይሄን ብጠቀም ማገኘው ቤኔፊት ምንድነው? ማገኘው ቤኔፊት ለኔ ምን ይጠቅማል? ለሌሎች ሰዎችስ ምን ይጠቅማል? እኔ ይሄን በማየቴ ሌሎች ሰዎች ምን ይጠቀማሉ? እኔስ ምን እጠቀማለሁ? ለምን ሰላማ ነው የምጠቀመው? ይሄን መመርመር ይችላል። ሲመረምር ሙሉ በሙሉ ፋይዳ ከሌለው እዛ ያቆመዋል። ፋይዳ ከሌለው
የሚያጠፋው ጊዜ፣ የሚያጣው ትኩረት፣ የሚያባክነው ነገር ጥፋት ከበዛ ያቆመዋል። ልማት ግን ካለው ጥሩ ነገር ካለው ያስቀጥለዋል። ቴክኖሎጂ ላይ ይሄን አንጠይቅም። አሁን አብዛኞቻችን ይሄን መጠየቅ የሚያስችል ጥጥቅ እውቀት ሳይኖረን ነው። ጥጥቃችን እውቀት ነው። እውቀት ሳይኖረን ነው ቴክኖሎጂ የመጣብን። ያን ነገር በትክክል በአግባቡ መጠቀም የሚያስችለን ጥጥቅ ሳንታጠቅ መጥቶብናልና እሱም አንድ አደገኛ ነገር ነው። ንባባችን ሙሉ በሙሉ እንዲቀጭጭ ሊያደርግ የሚችል አንድ ስጋቱ የኔ ስጋት አሁን ላይ ንባባችን ወደፊት ይሻሻል ይሆን ብዬ ጠይቃለሁ። ላይሻሻል፣ አሁን ባለበት ሁኔታ ላይሻሻል ይችላል። አይሻሻልም። ምክንያቱም ከባድ ነው። ግልብ ሆነን ነው የመጣ ነው። በተለይ የኔ ጄኔሬሽን ይሄ የ30 እና የ30 ምናምን ዓመት ሰው በቃ በዚህ ስርዓት ነው የገነባው። ይሄ በጠለሽ ስርዓት ነው የመጣው። የትምህርት ስርዓቱ ሃይማኖቶቹ እንኳን የመጀመሪያ አዎንታዊ ስብዕና ላይ የሚሰሩትን የስነ ምግባር የሞራል ግራውንድ በለቀቁበት ዘመን፣ የትምህርት ስርዓቱ በገሸበበት ዘመን፣ የማህበረሰቡ አጠቃላይ አስተሳሰብና የሞራል ግራውንድ ባሽቆለቆለበት ጊዜ ስርዓቱ ሆን ብሎ እነዚህን በጎ ኤሌመንቶች በጎ ስብዕናዎች ባጠፋበትና በሸረሸረበት ዘመን አብሮነቱ፣ አንድነቱ፣ የፍትህ መረዳቱ፣ የፍቅር መረዳቱ፣ የአዎንታዊ ሐሳብ መረዳቱ እሱ በቀጨጨበት ጊዜ አዋቂዎች ወደፊት መምጣት የሚችሉበት እድል ባጡበት ጊዜ የመጣን ያሁኑ ጄኔሬሽን በጣም ግልብ ሆነናል እና ከመጠየቅ በጣም ወርደናል እና አሁን ደግሞ ይሄ ቴክኖሎጂ መምጣቱ ቴክኖሎጂውን የምንጠቀምበት የምንረዳበት መንገድ በጣም ኔጌቲቭ ነው። እሱ ስጋት ላይ ጥሎኛል። የሚጨንቅ ነገር ነው። እሺ አድማጮቻችን፣ አድማስን እየሰማችሁ ነው። ጄኤፍፒ 106.7 ላይ ነው የምንገኘው። ታገል አምሳል እንግዲህ ከኛ ጋር እንዲህ ባሉ ሸጋ ሀሳቦቹ ቆይታ እያደረገ ነው። አሁንም እንቀጥላለን እስከ 6 ሰዓት ድረስ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በአጭር የጽሁፍ መልእክት ላኩልን 0944 72 12 72 0944 72 12 72። እንግዲህ የእናንተን መልእክት ለመቀበል ዝግጁ ነው። ኤደን እንግዲህ አብራነች እስከ መጨረሻው ድረስ እንቀጥላለን ማለት ነው። ጥሩ ሀሳቦች እያነሳን ነው። ስለ ኃላፊነቶች እናውራ። ታገል በተለይም ከደራሲያን ከጋዜጠኞች እያንዳንዱ መጽሐፍ የተጻፈበትን ጊዜ ትውልድ የሚወክሉ ናቸው። ምን ተሰርቶ ነበረ፣ ምን ታስቦ ነበረ፣ እንዴት ነበር የኖሩት የሚለውን ነገር ለሚቀጥለው ትውልድ የሚያስተላልፉ ትልቅ ሰነዶች ናቸው። ጋዜጠኞችም በእያንዳንዱ ዕለት በሚሰሩት በሚዘግቡት በሚጽፉት ነገር በአንድም በሌላ መንገድ የሀገሪቷን የዛን ትውልድ ታሪክ፣ ማንነት፣ እውነቶች ያስተላለፉ እየከተቡ ነው ያሉትና በምን ያህል ልክ በተለይ ያሁኑ ጊዜ አንተ እንዳልከው የኛ ትውልድ ታሪካችንን በምን ያህል ልክ እየጻፍነው ነው? በምን ያህል ልክ እየተረዳነው ነው? ስንጽፈው ለሚቀጥለው ጊዜ ለማስተላለፍ ስናስብስ ምን ዓላማን አድርገን ነው? እውነትስ ግን ለማስተላለፍስ እየሞከርን ነው? ይህን ታሪክ በደንብ ሰንደን። ምክንያቱም ቅድም እንዳልከው ነው በጣም በተሳሳቱ ትርክቶች ባለፉ ሆነውም ሳይሆኑም ግን ደግሞ እንደ ታሪክ እንደ ትርክ ቁጭ ብሎ በተሰጡን ጉዳዮች ርዕሶች ቢዚ ሆነን ብዙ ዋጋ እየከፈልን አሁን ያለ ነውና መማር አለብን ከስህተታችን። ነገ ከነገ ወዲያ እንግዲህ ደግሞ ትውልዱ ምን ነበር ትናንት ብሎ መጠየቁ ማንበቡ መቆፈሩ አይቀርምና እንዴት ነው መዘገብ ያለበት እንዴት ነው መጻፍ ያለበት የሚለውን ነገር ደግሞ እስቲ እናውራ። ጥሩ ሐሳብ ነው። ምናልባት እነዚህ የኪነ ጥበብ ሰዎች፣ የሚዲያ ሰዎች፣ የመገናኛ ብዙሃን ሰዎች፣ ጋዜጠኞች ምን አይነት አቋም ቢኖራቸው ጥሩ ነው? ምንስ ይጠበቅባቸዋል ብለን ስናነሳ ወሳኝ ነጥብ ነው ያነሳነው። በአንድ ሀገር ገዢው ክፍል ወይም መሪው ክፍል የፖለቲካ ተቋም ወይም የፖለቲካ ፓርቲ ለምን የሚፈራ ይመስልሻል? የሚፈራው በሁለት ነገር ነው። አንድ ገና አለው፣ ጥይት አለው፣ የታጠቁ ሰራዊቶችን ያሳል። ሁለተኛ ሚዲያ አለው፣ መገናኛ ብዙሃን ከታጠቁ ሰራዊት በላይ ትልቅ ኃይል ነው። እነዚህ ኃይላት ስላሉት ይፈራል። በተለይ በአፍሪካ ሀገራት አስተዳደራዊ ስርዓት ወይም የመንግስት ስርዓቱን የሚመሩ ፓርቲዎች
ራሱ ወዳድና የሀገርን እድገት የህዝብን ደህንነት ማያስቀድሙ አካላት ናቸው አይደል? ወደፊት ይመጡና ህዝቡን ከመምራት ይልቅ መግዛት ላይ ማንበርከክ ላይ መጨቆን ላይ ነው ስራ እንትናቸው ፋይዳቸው እና ሌብነት ነው። የራስን እንትን ለማሻሻል ነው፣ የራስን ኑሮ ለማሻሻል፣ የራስን ቀፈት ለመሙላት፣ የራስን ኑሮ እንትን ለማለት ለመደጎም ነው። ስልጣን እንዳንድ የሀብት ምንጭ አድርገው ነው የሚመጡት። ለዛ ደግሞ የሚያግዛቸው ሚዲያውና የታጠቀው ሰራዊት ነው። አሁን የጋዜጠኞች በተለይ የሚዲያ ባለሙያዎች ይህን መረዳት አለባቸው መጀመሪያ ብዬ አስባለሁ። እሱን ሲረዱት የሚዲያውን ኃይል የሚዲያውን ኢነርጂ መረዳት መቻል። የሚዲያው ኢነርጂ ምንም ማድረግ ይችላል። ምን ላይ ስለሚሰራ አእምሮ ላይ ነው የሚሰራው፣ ሐሳብ ላይ ነው የሚሰራው። ሁሉም ነገር የሐሳብ ውጤት ነው። ዓለም ላይ ያለው ነገር ሁሉ የሐሳብ ውጤት ነው። ሐሳብ ላይ ይሰራሉ ሚዲያዎች። ሐሳብ ላይ የሚሰራ ነገር ደግሞ በጣም ጠንካራ ነው። ምንም ማድረግ ይችላል። እሱን ኃይል መረዳት ሲቀጥል መገናኛ ብዙሃኑን ባንዴ ማግኘት ይችላል። አድማሱ ሰፊ ነው። እሱም ሌላኛው ቤኔፊት እና ኃይል ነው። ስለዚህ ይሄን መረዳት የመጀመሪያው ነው። ሲቀጥል ይሄን ኃይል እንዴት ነው መጠቀም ያለብን? እዚህ ኃይል ላይ የምናስተላልፈው ነገር ምን መሆን አለበት የሚለው ግን ክሪቲካል ኢሹ ነው። አንደኛ እንትኖችን ቅድም እንዳልነው የተርሚኖሎጂዎችን የእያንዳንዱን ነገር ከዲፊኒሽን ጀምሮ ከትርጉም ጀምሮ መረዳት ያስፈልጋል። ፍትህ ምንድን ነው? አንድነት ምንድን ነው? ሀገር ምንድን ነው? ሰውስ ምንድን ነው? መጀመሪያ ሰው ዘን በሰው ወለል ላይ መቆም ያስፈልጋል። በሰው ወለል ላይ መቆም ግባችን ምንድን ነው? ስለምንሰራው ስራ ግባችንስ ምንድን ነው? በሰው ወለል ላይ ከቆምን በኋላ ነው ግቡን ማሰብም ያለብን። ምክንያቱም በሰው ወለል ላይ ቆመን የምናስበው ግብ ጥርት ያለ ነው የሚሆነው። ነገ ላይ ህጸት ብሎ አያልፍም። ነገ ላይ መጥፎ ስጋት የለበትም። ንጹህ ነው የሚሆነው። ያኔ እስከምን ድረስ እንዘልቃለን? ህይወትን እንኳን ለሚያስከፍል ጉዳይ ህይወትን እንኳን ቢሆን ከፍለን ለብዙሃን፣ ለፍቅር፣ ለእውነት፣ ለፍትህ፣ ለአንድነት፣ ለበጎ ዓላማ፣ ለበጎ ግብ እንኖራለን። ነገር ግን መጀመሪያ አንደኛ የጠራ የሰውነት ወለል ላይ ካልቆምን፣ አዎንታዊ ስብናችን በደንብ ካልተገነባ፣ የሙያ ስነ ምግባራችን በደንብ ካልተገነባ እዛ ላይ ችግር አለ ማለት ነው። ሲቀጥል ደግሞ የሚዲያውን ኃይል ካልተረዳን እዛ ላይ ችግር አለ ማለት ነው። የሚዲያውን ኃይል ካልተረዳን ዘን ምን እንደምንሰራ ለምን ዓላማ እንደምንሰራ ካላወቅን የጠራ ግብ ከሌለን እዛም ላይ ችግር አለ ማለት ነው። ለአንድ ጋዜጠኛና የስነ ጽሁፍ ሰው ጥጥቁ መረጃና ማስረጃ፣ ጠብሰቅ ያለ መረጃና ማስረጃ፣ ያ ማለት ዕውቀት ነው። በቂ ዕውቀት ሊኖረው ይገባል። አንድ ስለሙያው፣ ሁለት ስለሚሰራው ስራ፣ ደራሲው የኪነ ጥበቡ ሰው ስለሚጽፈው ስለሚሰራው ስራ፣ ጋዜጠኛው ስለሚያስተላልፈው ነገር ጠብሰቅ ያለ መረጃና ማስረጃ በቂ ዕውቀት ሊኖረው ይገባል። ምናልባት ጋዜጠኛ ጠቢብ ላይሆን ይችላል፣ አዋቂ ግን መሆን ግዴታው ነው። በዛ ነገር ላይ በቂ መረጃ ማስረጃ በቂ ዕውቀት ሊኖረው ይገባል። በቂ ዕውቀት ሲኖረው ነው ማገናዘብ መመርመር የሚችለው። ያንን በሰውነት ወለል ላይ ቆሞ በደንብ ማንጠር ያስፈልጋል። እውነት እንኳ ሆኖ ነገ ላይ በትውልዱ አላስፈላጊ አሻራ የሚያስቀምጥ ሆኖ ከተገኘ ማስተላለፍ አይገባው። እውነት እንኳ ሆኖ አይደለም ውሸት። ከዛ በተጨማሪ ደግሞ ለምንድን ነው የሚወግነው? ጋዜጠኛ ወይም የኪነ ጥበብ ሰው መወገን ያለበት ሁሌም ስለ እውነት ነው። እውነት ማለትንም ትርጉሙን መረዳት አለበት ብዬ ማስበው ለዛ ነው። እውነት ዘላለማዊ ነች። እውነት አትቀየርም። እውነት ፐርፌክት ነች፣ ፍጹም ነች። እውነት ቦታ ጊዜም አይወስናትም። ይሄን እውነት መያዝ ያስፈልጋል። ሰውነትን መረዳት ያስፈልጋል። ሰው ነው። ሰው እውነት ነው። ሰው እውነት ነው። ሰው የትም ቦታ በየትኛውም ዘመን ሰው ነው። ሰው ማንም ሆነ ማን ሰው ነው። ይሄን እውነት መያዝ አለበት። አንዱ ባለስልጣን ሲመጣም ያሸረግድ፣ አንዱ ባለሀብት ሲመጣም ያሸረግድ፣ አንደኛው ድሃ ሲመጣ የሚኮረኩም ወይም የሚያንጓጥጥ አይነት ጋዜጠኛ ሊባልም አይችልም። ለአንደኛው ወይ ለሆዱ ተገዝቶ ወይ ለሆነ ጥቅሙ ተገዝቶ የአንደኛውን ወገን ከፍ የአንደኛውን ወገን ዝቅ የአንደኛውን ወገን
የሆነ ጥቅም አስከብሮ የአንደኛውን አሳንሶ ወይም አሸማቆ የሚጽፍ ደራሲም እሱ ደራሲ ሊሆን አይችልም፣ በፍጹም አይደለም። እሱም በብዕሩ የባለቀ ወንጀለኛ ነው፣ ጋዜጠኛም በተመሳሳይ። ስለዚህ ከዚህ ሁሉ ለመንጻት ምን ያስፈልጋል? በሰው ወለል ላይ መቆም፣ አዎንታዊ ስብዕናን ማሳደግ ያስፈልጋል። የሚሰራውን ስራ በደንብ ማወቅ መረዳት ያስፈልጋል። ማህበረሰብን መረዳት ያስፈልጋል። ምን አይነት ማህበረሰብ ውስጥ ነው መሰራው? ለማን ነው መሰራው? ሌላው ሁሌም ሰዎች ስንባል ማሰብ ያለብን ትናንትን እናስባለን። ከትናንት ምን ወስደው ነገር አለ? ከትናንት ትዝታ እንወስዳለን፣ ከትናንት ታሪክ እንወስዳለን። ታሪክም ሆነ ትዝታችን ለደስታ ለዛሬ ደስታ ወኔ ጥጥቅ ካልሆነ፣ ታሪካችን ለዛሬና ለነገ መሳሪያ ዘዴ ካልሆነ፣ ዘዴ እውቀት ካልሆነ፣ ጥበብ ካልሆነን ጨርሶ የሆነ የሚያጎራብጠን ከሆነ ቶታሊ መተው ቢቀር ይሻላል። እና እሱንም በለሰለሰና በማያጎራብጥ እነዛን ነገሮች ፍትህ፣ ፍቅር፣ አንድነት፣ ሰላም ምንላቸው ነገሮች ቫልዩ አድ እስካረጉ ድረስ ውጤት እስካመጡ ድረስ ነው ይዘናቸው የምንመጣው። እሱን መረዳት ያስፈልጋል። ዛሬ ለሚሰራው ለእያንዳንዱ ስራ ኃላፊነትን መውሰድና መጠንቀቅ ያስፈልጋል። ዛሬ የሚሰራው እያንዳንዱ ስራ ነገ በራሱ ህይወት የራሱ የሆነ አሉታዊ ተጽዕኖ እንዳለው መረዳት ያስፈልጋል። ነገ ራሱ ነው የሚያገኘው ዞሮ። ስለዚህ ዛሬ መጠንቀቅ አለበት። የነገን በጎ ነገር ማሰብ ያስፈልጋል። ነገ የት ጋር ለማድረስ ነው ጋዜጠኛው የሚሰራው? ምን ለማግኘት ነው? ጋዜጠኛ ሆዱን ለመሙላት ከሆነ የሚሰራው ቢቀርበት መልካም ነው። ደራሲም ሆዱን ለመሙላት ቢሆን የሚሰራው ቢቀርበት መልካም ነው። እንዳልኩሽ ጋዜጠኛ ጠቢብ ላይሆን ይችላል። ደራሲ ግን ጠቢብ መሆን አለበት ባይ ነኝ እኔ። ምክንያቱም ጠቢብ ማለት አንድን ርዕሰ ጉዳይ ስለሚሰራው ርዕሰ ጉዳይ የተትረፈረፈ እውቀት ይኖረውና ያን የተትረፈረፈ እውቀት ስላለው ብቻም አይጽፍም፣ ጥበብ ስላለው ነው የሚጽፈው። ጥበብ ደግሞ ሜካኒዝም ዘዴ ነው። ጥበብ ዘዴ አንድን ነገር ጥሩ ያልሆነን ነገር ወደ ጥሩ የመቀየር፣ የማይጠቅመን ነገር ወደሚጠቅም የመቀየር፣ በጎ እሴት አድ ለማድረግ የሚጠቅም፣ በጎ ድርጊት ለመስራት የሚጠቅም፣ በጎ ውጤት ለማስገኘት፣ በጎ ምርት ለማስገኘት የሚጠቅም ዘዴን ማፍለቅ መቻል ነው ጥበብ። ያን ማድረግ የሚችል ነው ዊዝደም ደረጃ መድረስ አለበት። ጋዜጠኞችና ጠቢባን ላይ ወይም የኪነ ጥበብ ሰዎች ላይ ካለው የሰጠን ፉጋ ይባል የሚባለው አባባል አይሰራም። ከተትረፈረፈው የሰጠን ከተትረፈረፈው ነው መስጠት ያለበት በትክክል መዝ ነው። ካለዛ ያለምንም መረጃና ማስረጃ ባሉባልታ የሚኖር ጋዜጠኛ አይደለም። አሁን እያየን ያለነው እሱ ነው። አሉባልታ አያስፈልግም። ያለምንም በቂ ግንዛቤ፣ ያለምንም በቂ ዘዴ፣ ያለ አዲስ እይታ ሊጽፍ የሚነሳ ብዕረኛም እሱ ወንጀለኛ ነው ብዬ ነው ማምነው። እሱን መጠንቀቅ ያስፈልጋል። በጣም እሱን አይደል እያየን ያለነው። እንዳልኩሽ አሁን እኮ ያለው እውነታ ለምሳሌ ሀቅ እናወራና ባለፈው የሆኑ ቦታዎች የሰው ልጆች ንጹሃን ሞቱ፣ ተገደሉ አይደል? ተገደሉ። ሚዲያ በምን አይነት ሁኔታ እያንጸባረቀው ነበር? የሚዲያ ሰዎች፣ ጋዜጠኞች፣ የመንግስት ላይ ሚዲያ ላይ የሚሰሩ ጋዜጠኞች ብቻ እንኳን እጃቸውን አጣጥፈው እንዲህ አይነት ኢፍትሃዊ ድርጊት እየተፈጸመ ኢሰባዊ ነገር እየሰማን ምንም ነገር ልንሰራ አንችልም ብለው በአንድ ቀን ሁሉ ለአንድ ሰዓት እንኳን ስራቸውን ቢያቆሙ ምን ይፈጠራል? ምንም ማድረግ ይችላሉ። ይህ አቋም ግን ከምንድን ነው የሚነሳው? መጀመሪያ የሰውነት ወለል ላይ ከመቆም፣ ሁለተኛ ደግሞ ግብን ከሆድ ማሻገር በመቻል። ሆድ ግባት እንጂ ግብ አይደለም። ግን አሁን ላይ ያየን ያለነው ሆድን ግብ ያደረገ ጋዜጠኛ፣ ሆድን ግብ ያደረገና ስብና ወለል ላይ ያልቆመ ጋዜጠኛ፣ ለከሌ የሚያሽቃብጥ፣ ከፍ ላለው ጊዜ ላነሳው የሚያሽቃብጥ፣ ጊዜ ለጣለው ምንም ደንታ የሌለው አይነት ጋዜጠኛ እሱ ጋዜጠኛ አይደለም። ያው ለሆዱ ብሎ የሆነ ጊዜ ላይ ፊደል ቆጠረ፣ ያን እድል አገኘ፣ እዛ ቦታ ተቀመጠ። ያ ቦታ የሚያስገኘውን ጥቅም ሁሉ እያሳደደ የሚኖር እሱ በጣም ባለጌ። እውነት እሱ መሆን የለበትም። እሺ እንቀጥላለን። እንግዲህ አድማጮቻችን አድማስን እየሰማችሁ ነው። ጄፒ 106.7 ላይ ነው ያለነው። ታገል አምሳል ከኛ ጋር ቆይታ እያደረገ ነው። አድማጮቻችን መልእክት እየላካችሁልን ነው፣ እናመሰግናለን። አብራችሁን ስለሆናችሁ ሀሳባችሁንም ስለምታጋሩን። ባጌ ከሰበታ እንግዲህ አድማሶች እየሰማናችሁ ነው፣ በጣም ጥሩ ቆይታ እያደረግን ነው ብላናለች፣ እናመሰግናለን። ሌላኛው አድማጮቻችን ደግሞ እንኳን ደህና መጣችሁ አድማሶች፣ በጣም ቆንጆ ፕሮግራም ነው እየሰማናችሁ ነው። ለኦርቶዶክስ እምነት ተከታዮች በሙሉ ደግሞ እንኳን
ለጾመ ፍልሰታ በሰላም አደረሳችሁ፣ መልካም የጾም ጊዜ እንደሆነላችሁም እመኛለሁ ብላናለች አጸደ ማርያም ከገላነች። ሌሎችም አድማጮቻችን ብዙ ሀሳብ አስተያየት ልከውልናል። ሁላችሁንም እናመሰግናለን። ጊዜያችን እንግዲህ እያለቀ ነው። እንደማጠቃለያው ዞሮ ዞሮ አሁን መነሻችንን መድረሻችንም እውቀት ላይ ነውና በቃ ማንበብ አለብን። ከእንደዚህ አይነት ድንቁርና፣ ከእንደዚህ አይነት ጽልመት፣ ከእንደዚህ አይነት መፍዘዝ መደንዘዝ ውስጥ ለመውጣት ብርሃናችን ጠቋሚያችንን ፋኖሳችንም እንግዲህ እውቀት ነው። እውቀት ደግሞ ንባብ ውስጥ አለ ብለናል። እኛ ደግሞ በጣም ተፈራርተናል። መጽሐፍና እኛ ደግሞ በጣም ተፈራርተን እንግዲህ ጥጋችን ይዘን ነው እየኖርን ያለ ነው። ዞሮ ዞሮ ግን መሻሻል ያለበት ባህላችን ነው። ካንተ ልምድ የተወሰነ አጋራንና እንዴት እናሻሽለው፣ በንባብስ ከዚህ ጨለማ እንዴት ወደ ብርሃኑ እንሄድ፣ ራሳችን እንዴት እናድነው ወደሚለው እሱ እንደማጠቃለያ ሀሳብ አድርገን እንጨርስ። ጥሩ። በመጀመሪያ ደረጃ ሁሉም ሰው እንዲጠይቅ የምፈልገው እኔ ማን ነኝ፣ ለምን ተፈጠርኩ ብሎ ይጠይቅ። ጥያቄን መሰረት እናድርግ። ሁሉም ሰው በቃ ካልጠየቀ ሰው አይደለም። ከቤተሰቡ ጀምሮ ይጠይቅ። ዝምድና ምንድን ነው? ሪሌሽንሺፕ፣ አገር ምንድን ነው? መጀመሪያ ከራሱ ይነሳ። እኔ ማን ነኝ? እኔ ምንድን ነኝ? ለምን ተፈጠርኩ? ቀጥሎስ ቤተሰቦቼ ማን ናቸው? ለምን በእነሱ በኩል መጣሁ? በእነሱ በኩል የመጣሁትስ በትክክል መምጣት በእነሱ በኩል መምጣት ስላለብኝ ነው? ሌላ አማራጭ ጠፍቶ ነው? እነሱና እኔ ያለን ሪሌሽን ምንድን ነው? ከዛ ቀጥሎ ሶሻል ኢንጂነርስ እና እንትኖቹ የኢትኒክ ፖለቲክስ አቀንቃኞች፣ የዘር ፖለቲካ አቀንቃኞች የሰጡትን የከሸፈ የዘቀጠ አስተሳሰብ፣ ለምሳሌ ብሔር የሚባለው ቀለም፣ ዘር፣ ሃይማኖት ምናምን የሚባሉት እነሱ ነገሮች ጽዳጅ ናቸው። ጽዳጆቹን አምጥተው ነው የደፉብን። እነሱን ጽዳጆች ማውለቅ የሚችለው የሰው ልጅ ሲጠይቅ ነው። እኔ ማን ነኝ? እኔ የትኛውም ዓለም ላይ እንደ ሰው እንዳልኖር የሚያደርገኝ ምንድን ነው? እነሱን ይጠይቅ። ሁሉም ሰው ይጠይቅ። መጠየቅ ነው መልካሙ። ዘን ግብ ያስቀምጥ። ወደ የት ነው የሚሄደው? እኔ የዛሬ 40 እና 50 ዓመት ምን ሆናለሁ ብሎ ማሰብ አለበት። እያንዳንዱ ሰው የራሱን ግብ ማስቀመጥ አለበት። ሁሌም SWOT አናላይሲስ መስራትን ይልመዱ ሰዎች። ማለት የኔ ጥንካሬ ምንድን ነው? የኔ ድክመት ምንድን ነው? አሁን ላይ ያለኝ እድል ምንድን ነው? መልካም አጋጣሚ ምንድን ነው? አሁን ላይ ያለኝ ስጋትስ ምንድን ነው? ለምሳሌ አሁን ላይ እንደ ሀገር ነው አይደል ስጋት ያለብን? እንደ ሀገር ስጋት አለብን እኮ። የዜጎች ደህንነት ያልተረጋገጠባት፣ የዜጎች ህጋዊ ከለላ ያነሰባት፣ ህጋዊ ከለላ የሌለባት በጣም አስጊ የሆነች ሀገር ላይ ነን። ሀገር ለማለት በሚያስቸግር ሁኔታ ፖለቲከኞቹ ያችን ጠንካራ ኢትዮጵያ እየሸረሸሩብን ነው፣ እያጠፉብን ነው። ስለዚህ እያንዳንዳችን መጠየቅ ስንጀምር ግን ይሄን እውን ማድረግ ነው የምንችለው። እናሸንፋለን ሁሉንም ነገር። ስለዚህ መጠየቅ ይጀምር። ሌላው ትልቁ መሳሪያ በህይወታችን ለማወቅ ወደ ግባችን ለመሄድ ሰው ሆነን ለመኖር የሚያስፈልገን ትልቁ መሳሪያ ጥጥቁን የምናገኝበት ፕላትፎርም ሜዳ ንባብ ነው። መጽሐፍትን ለማንበብ ደግሞ ከቀላል ሀሳቦች ከቀላል ጽሁፎች እንጀምር። ማለት ኢንጆይ እያደረግን ምን ሄዳቸው ጽሁፎች አሉ፣ አጫጭር ጽሁፎች በጣም ያዝናኑ። ይሄን ስል ግን በማህበራዊ ድረገጽ የሚለቀቁ ተልካሻ ጽሁፎች ማለት አይደለም። መጽሐፍት ማህበራዊ ድረገጽ እና ኢንተርኔት ላይም ጥሩ ነገሮች የሉም ማለት ግን አይደለም። መምረጥ ያስፈልጋል። በትክክል ኢንጆይ እያደረግን ቁም ነገር ምንጨብጠባቸው ጽሁፎች ላይ እንጀምር። እነሱ ላይ በተከታታይ እንትን ስንል ልምድ ስናደርግ ወደ ሰፋ ያሉ ጽሁፎችን ወደ ማንበብ እንሄዳለን። ሰፋ ያሉ ጽሁፎችን እያነበብን ስንሄድ ጠንከር ያሉ ጽሁፎችን እናነባለን። ጠንከር ያሉ ሀሳቦችን እናነሳለን። ጠንከር ያሉ ሀሳቦችን እያነሳን በሄድን ቁጥር እኛ እየሰረግን ወደ ንባብ እንሄዳለን። ከዛ በኋላ ባህላችን ይሆናል። ራሱ ግን እድል እንስተው ለማንበብ እድል እንስተው ብለን ንባብ ጋር እንለማመድ። አይበላም ያተርፈናል እንጂ እኮ አያከስረንም። እና እሱን እናድርግ። እባካችሁ ሰው እንሆን። ሰው ካልሆነ በቃ ሞት ይሻላል። ሰው ካለመሆን ሞት ይሻላል። አሁን ኢትዮጵያ ውስጥ ሰው ማግኘት በጣም ከባድ እየሆነ ነው እና ሰው እንሆን ፕሊስ። እሱን ነው ማለት። ታገል እንግዲህ መቼስ ሰዓት ወሰንን እንጂ ብዙ የምናነሳቸው ሀሳቦች ነበሩ። ማንበብ እንግዲህ እንዲህ ነው።